የክርስቶስ ኢየሱስ ልደት ታሪክ ከፍጥረት እስከ ተስፋው ፍጻሜ። ከብዙ ሺህ ዓመታት በፊት ታሪካችን የጀመረው እግዚአብሔር ሰማይና ምድርን በውስጣቸው ያለውን ሁሉ በ6 ቀን ሲፈጥር ነበር። ከሁሉ በላይ ደግሞ ሰውን አዳምና ሔዋንን በራሱ መልክና አምሳል ፈጠራቸው። የኤደን ገነት በሚባል እጅግ ውብ ስፍራም አስቀመጣቸው። እዚያም ከእግዚአብሔር ጋር ፍጹም አንድነት ነበራቸው። ነገር ግን ታላቅ ምቀኛ የሆነው ዲያብሎስ በእባብ ተመስሎ መጥቶ አዳምና ሔዋንን አታለላቸው። የእግዚአብሔርም ትእዛዝ በመጣስ ከእውቀት ዛፍ ፍሬ በሉ። በዚህ ምክንያት ኃጢአት ወደ ዓለም ገባ። የፍጹምነትም ዓለም ተበላሸ። ሞትና በሽታ፣ ሐዘንና ስቃይ የሰው ልጆች ዕጣ ሆኑ። ከእግዚአብሔር ጋር የነበራቸው ውብ ግንኙነት ተቋረጠ። ሆኖም እግዚአብሔር ፍቅሩ ታላቅ ነውና ሰውን በዚህ ሁኔታ አልተወውም። ወዲያውኑ መልካም ተስፋ ሰጣቸው። ዲያብሎስንም ሲረግም በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይህ ተስፋ በሴት ዘር በኩል አንድ አዳኝ እንደሚመጣ የሚገልጽ ነበር። ይህ አዳኝ ደግሞ የዲያብሎስን ራስ በመቀጥቀጥ የኃጢአትን ስልጣን እንደሚደመስስ የመጀመሪያ የምስራች ነበር። ይህ ተስፋ ከዚያ በኋላ ባሉት ዘመናት ሁሉ እግዚአብሔር ለተለያዩ ታላላቅ ሰዎች ያረጋግጥላቸው ነበር። ለአብርሃምም ታላቅ ሕዝብ እንደሚሆንለትና በአብርሃም ዘርም የምድር ሕዝቦች ሁሉ እንደሚባረኩ ቃል ገባለት። ከብዙ ዘመናት በኋላ ለንጉስ ዳዊት ከዘሩ የሚወጣው ሰው ለዘላለም እንደሚነግስና መንግስቱን ፍጻሜ እንደሌለው ቃል ገባለት። ጊዜ ያለፈ ሲሄድ እግዚአብሔር በተለያዩ ጊዜያት ለነቢያት ስለሚመጣው አዳኝ ምስጢሮችን ይገልጽ ነበር። ነብዩ ኢሳይያስ እንዲህ አለ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትንቢተ ኢሳይያስ ምዕራፍ 4 ቁጥር 14። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ነብዩ ኢሳይያስ በሌላ ምዕራፉ ደግሞ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነቱም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 በማለት ይበልጥ ገለጠው። ነብዩ ሚክያስ ደግሞ ይህ አዳኝ የት እንደሚወለድ በትክክል ተናገረ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2። እነዚህና ሌሎችም ብዙ ትንቢቶች ለዘመናት ሲነገሩና ሲጠበቁ ኖረዋል። ብዙ ዘመናት ካለፉ በኋላ እግዚአብሔር ተስፋውን ለመፈጸም ጊዜው ደረሰ። መልአኩ ገብርኤልም ወደ ናዝሬት ወደምትባል ከተማ ማርያም ወደምትባል ንጹሕ ድንግል ተላከ። መልአኩም ደስ ይበልሽ
ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም አላት። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እስከ 33። ማርያምም ገና አላገባችም ስለነበር እንዴት ሊሆን እንደሚችል ግራ ቢገባትም መልአኩ በመንፈስ ቅዱስ ኃይል እንደሚሆን ነገራት። ማርያምም የእግዚአብሔር ፍቃድ በታዛዥነት እንሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ብላ ተቀበለች። የማርያም እጮኛ ዮሴፍ ጉዳዩን ባወቀ ጊዜ ሊተዋት ሲያስብ መልአክ በሕልም ተገልጦለት ማርያም በመንፈስ ቅዱስ እንደጸነሰችና እርሱም ልጁን እንዲያሳድግ አዘዘው። በዚያን ጊዜ ንጉስ አውግስጦስ በመንግስቱ ሁሉ ሕዝብ ቆጠራ እንዲደረግ ትዕዛዝ አስተላለፈ። ሁሉም ሰው ወደ የአባቶቹ ከተማ መሄድ ነበረበት። ዮሴፍም ከማርያም ጋር ከናዝሬት ወደ ዳዊት ከተማ ወደ ቤተልሔምም ሄደ። ማርያምም ልትወልድ የደረሰች ነበረች። ቤተልሔምም በደረሱ ጊዜ ግን በመጠለያ ስፍራዎች ሁሉ ቦታ አላገኙም። በመጨረሻም ከብት የሚታሰርበት በረት ውስጥ ገቡ። በዚያም የዓለም አዳኝ የሰላም አለቃ ኃያል አምላክ የተስፋ ቃል ፍጻሜ የሆነው ኢየሱስ ተወለደ። ማርያምም ሕፃኑን በጨርቅ ጠቅልላ በበረት ውስጥ ባለው የግርግም አልጋ ላይ አስተኛችው። በዓለም ላይም ታላቅ ታሪክ የተጻፈበት ቀን ነበር። በዚያው ምሽት በአቅራቢያ ባሉ ሜዳዎች ውስጥ እረኞቹ በጎቻቸውን ሲጠብቁ ነበር። በድንገት የእግዚአብሔር መልአክ ታያቸውና የጌታ ክብር በዙሪያቸው አበራ። በጣምም ደነገጡ። መልአኩም አትፍሩ፣ እነሆ ለሕዝብ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ምልክቱም ይህ ነው፣ ሕፃን በጨርቅ ተጠቅልሎ በግርግም ተኝቶ ታገኛላችሁ አላቸው። የሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 12። ወዲያውኑ ብዙ መላእክታዊ ሰራዊት ታዩና ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለበጎ ፈቃድ ሰዎች እያሉ እግዚአብሔርን አመሰገኑ። እረኞቹም ወደ ቤተልሔም በፍጥነት ሄደው ሕፃኑን ኢየሱስ ከማርያምና ከዮሴፍ ጋር በግርግም ውስጥ አገኙት። የመልአኩንም ቃል በልባቸው እያሰቡ በደስታ ለሌሎች ነገሩ። ከጥቂት ጊዜ በኋላ ደግሞ ከሩቅ ምስራቅ ኮከብ ተከትለው ጥበበኛ ሰዎች ወይንም ሰብአ ሰገል መጡ። የይሁዳ ንጉስ ሆኖ የተወለደው የት አለ እያሉ ጠየቁ። ኮከቡም ወደ ቤተልሔም መርቷቸው የሕፃኑ ኢየሱስ ቤት እንደደረሱ ኮከቡ ቆመ። በታላቅ ደስታም ወደ ቤት ገብተው ሕፃኑን ኢየሱስ ከእናቱ ከማርያም ጋር አዩ። በፊቱም ሰግደው ውድ የሆነ ወርቅ፣ ዕጣንና ከርቤም አቀረቡለት። በዚህ መልኩ እግዚአብሔር ለአዳምና ሔዋን በኤደን ገነት የሰጠው የመጀመሪያ ተስፋ በነቢያት አፍ የተነገሩት ትንቢቶች በኢየሱስ ክርስቶስ ልደት ተፈጸሙ። ኢየሱስ
ዓለሙን ከኃጢአትና ከሞት ለማዳን የመጣው ብቸኛው መድኃኒት ነው። እርሱ የእግዚአብሔር ፍቅር ለሰዎች ልጆች ሁሉ የተገለጠበት ብርሃን ነው።